ወደ እግዚአብሔር የሚያቀርቡን 5 ስቴፖች። አንደኛ እግዚአብሔርን መፍራት። የእግዚአብሔር ቃል ምሳሌ 1:7 የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ፍርሃት ጥበብ ነው። ከፊት ለፊታችሁ አንበሳ ቢመጣ ወይንም የማትችሉት ነገር ወደ እናንተን ሊጎዳችሁ ቢመጣ እና የምታመልጡበት ማምለጫ መንገድ ቢኖር በዚህ ሰዓት ፍርሃት ያድናቸዋል፣ ይጠብቃቸዋል። ድፍረት ግን ያጠፋቸዋል። ስለዚህ ከምንም በላይ አስፈሪ የሆነውን ስጋንም ነፍስንም በሲኦል ሊያጠፋ የሚችለውን እግዚአብሔርን መፍራት ጥበብ ነው። ሁለተኛ ሕጉን ማወቅ። እግዚአብሔርን የሚፈራ ሰው ሕጉን ማወቅ ብቻ በቂ ነው ወደ እግዚአብሔር ለመቅረብ። ምክንያቱም እግዚአብሔርን ስለሚፈራ ይፈጽመዋል። እናም ሰይጣን እግዚአብሔርን የሚፈሩትን መጣል ሲፈልግ የመጀመሪያ የሚያደርገው ሕጉን እንዳያውቁ ማድረግ ነው። ሶስተኛ ሕጉን መፈጸም። እግዚአብሔርን የሚፈሩ ሕጉን ካወቁ ሕጉን ይፈጽሙታል። ሕጉን መፈጸም ደግሞ ወደ ቀጣይ ወሳኝ ወደሆነ ስቴፕ ይመራናል። አራተኛ እግዚአብሔርን መውደድ። በባለፈው እንደተማርነው የእግዚአብሔር ሕጎች በፍቅር እንድንኖር ነው የሚያደርጉን። መልካም የሆኑ ሕጎች ናቸው። ክፉ ነገሮችን እንዳናደርግና እንዳናስብ ነው የእግዚአብሔር ሕግ የሚያስተምረን። ስለዚህ ዮሐንስ ወንጌል 15:10 ላይ እንደሚለን የእግዚአብሔርን ሕጎች ስንፈጽም በፍቅር ውስጥ ነው የምንኖረው። እነዛን ሕጎች እየፈጸምን ስንኖር በፍቅር እንኖራለን። እነዛን ሕጎች እንድንፈጽምና በፍቅር ውስጥ እንድንኖር ያዘዘንን ስናስብ ፍቅር እንደሆነ እናውቃለን። ስለዚህ የእግዚአብሔርን ሕጎች እየፈጸምን በሄድን ጊዜ በፍቅር ውስጥ እንኖራለን። ለእግዚአብሔር ያለን ፍቅር ደግሞ እየጨመረ ይመጣል። ዮሐንስ ወንጌል 15:10 እናንብበው። ክርስቶስ ነው የሚናገረው፣ እኔ አባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። አምስተኛና የመጨረሻው ትልቅ የሆነ ውሳኔ፣ ቆራጥነት የሚጠይቀን እና ያንን ካደረግን ደግሞ ፍጹም ከእግዚአብሔር ጋር የምንጣበቅበት ነው። ይህም አምስተኛ ምንድን ነው? እግዚአብሔርን በሕይወታችን ሉዓላዊ ማድረግ። በዚህ ስቴፕ ያለፉ መጽሐፍ ቅዱስ ላይ ያሉ ሰዎችን እንመልከት። አብርሃም ያለውን ብቸኛውን ልጁን እግዚአብሔር ራሱ የሰጠውን ልጅ ሰዋልኝ፣ ረድልኝ አለው እና አብርሃምን ታዞ ሊያርድ ለእግዚአብሔር ሄደ። ኢዮብን እንመልከት። ኢዮብ በቅድስና እየኖረ ነው። እግዚአብሔርም በቅድስና እየኖረ እንደሆነ መስክሮለታል መጽሐፍ ቅዱስ ላይ። ነገር ግን የሚጠበቅበትን የቅድስና ሕይወት እየኖረ እንኳን እግዚአብሔር የነበረውን ቤተሰቡን፣ ሀብቱን፣ ጤናውን እንዲያጣ ለሰይጣን አሳልፎ ሰጠው። ኢዮብም ልክ እንደ አብርሃም በዚህ ነገር ሁሉ እግዚአብሔርን አልበደለም፣ ለእግዚአብሔር ተገዝቷል። ይህንንም እግዚአብሔር የሚፈልግበት ምክንያት እግዚአብሔር በሰጠን ወይንም ባለን ነገር እንድንወደውና እንድንገዛለት አይፈልግም። ምክንያቱም አንደኛ በዚህ መልኩ ለማንም ልንገዛ እንችላለን። ሁለተኛና ዋነኛው ደግሞ እግዚአብሔር የፍቅር መጠን ወይንም የእግዚአብሔር ፍቅርነት እየተደረገልን ሳይሆን እየተጎዳንም እንድንወደው የሚያደርግ ነው። ይህንንም ፍቅር በልጁ በክርስቶስ አሳይቶናል። ስለዚህ እግዚአብሔርን በሕይወታችን ሉዓላዊ ዋና ልናደርገው ይገባናል። ስለዚህ እነዚህን ስቴፖች በደንብ እንያዝና እንጠቀም። በተለይ ልጆች እግዚአብሔርን እንዲያውቁ ለእግዚአብሔር እንዲለዩ ከፈለግን በመጀመሪያ እግዚአብሔርን መፍራት ማስተማር ነው ያለብን። ከዛ ቃሉን ማወቅ እንዲችሉ፣ ያንን ካደረጉ ቃሉን ካወቁ ቃሉን ይፈጽሙታል እግዚአብሔርን ስለሚፈሩ። ከዛ ወደ ሌሎች ስቴፖች ይሄዳሉ እና የትኛውም ሰው እግዚአብሔርን ወደ መቅረብ እንዲመጣ ወደ አራተኛው እግዚአብሔርን ወደ መውደድ እና ወደ አምስተኛው ፍጹማዊነት እንዲመጣ መጀመሪያው እግዚአብሔርን መፍራት ነው ማስተማር ያለብን። እና ፕሊስ እነዚህን ስቴፖች ይዛችሁ በደንብ ተጠቀሙት።